አንድ ጥያቄ ልጠይቃችሁ። በስልካችሁ ኮንታክት ሊስት ውስጥ ብዙ ሰዎች አሉ። በሶሻል ሚዲያም ብዙ ጓደኞች አሏችሁ። በየቀኑም ከብዙ ሰዎች ጋር ትገናኛላችሁ። ግን ነገሮች ሁሉ ሲበላሹ፣ ሁኔታው ሲከብድና በህይወታችሁ በጣም አስቸጋሪ ቀን ሲገጥማችሁ ከጎናችሁ የሚቆመው ስንት ሰው ነው? ስትደሰቱ ከእናንተ ጋር መሳቅ ቀላል ነው። ሲሳካላችሁም እንኳን ደስ አለህ ማለትም ቀላል ነው። ግን በህይወታችሁ በጣም አስቸጋሪ ቀን ሲገጥማችሁ በዚያ ጊዜ ማን ከጎናችሁ ይቆማል? ይህ ነው እውነተኛ ጓደኛን ከሌሎች የሚለየው። ዛሬ እውነተኛ ጓደኛን የምታውቁባቸውን 5 ጠንካራ ምልክቶች እንመለከታለን። እና 5ኛው ምልክት በተለይ ብዙ ሰዎች ችላ የሚሉት ነገር ነው። አንደኛ፣ በክፉ ጊዜ አይጠፋም። ህይወታችሁ ጥሩ ሲሆን ብዙ ሰዎች ከጎናችሁ መሆን ይፈልጋሉ። ገንዘብ ሲኖራችሁ፣ ሲሳካላችሁ፣ ሁሉም ነገር በጥሩ ሁኔታ እየሄደ ከሆነ ጓደኞቻችሁ ብዙ ሊመስሉ ይችላሉ። ግን አንድ ቀን ችግር ውስጥ ብትገቡስ? ገንዘብ ቢያልቅባችሁ፣ ስራ ብታጡ፣ ከምትወዱት ሰው ጋር ብትለያዩ ወይም ስሜታዊ ብትሆኑ ብዙዎቹ ሰዎች ቀስ በቀስ ሊርቁ ይችላሉ። እውነተኛ ጓደኛ ግን በዚያ ጊዜ አይጠፋም። ምናልባትም ችግራችሁን ላይፈታ ይችላል። ገንዘብ ላይሰጣችሁ ወይም ሁኔታውን በአንድ ጊዜ ላይቀይረው ይችላል። ግን ከጎናችሁ ይቆማል። እኔ ያለው ብቻችሁን አይደላችሁም ይላል። አንዳንድ ጊዜ የሰው ችግር መፍትሄ ብቻ አይፈልግም። በዚያ ችግር ውስጥ ከጎኑ የሚቆም ሰው ይፈልጋል። ይህ ነው እውነተኛ ጓደኝነት። ስለዚህ ጓደኛችሁን ለመፈተን ችግር እስኪመጣ ጠብቁ። እናንተም ጓደኛችሁ በአስቸጋሪ ጊዜ ሲያልፍ ከጎኑ ሁኑ። እውነተኛ ጓደኝነት የሚገነባው በደስታ ጊዜ ብቻ አይደለም፣ በአስቸጋሪ ጊዜም ነው። ሁለተኛ፣ እውነቱን ይነግራችኋል። እውነተኛ ጓደኛ ሁል ጊዜ የምትፈልጉትን ነገር አይነግራችሁም። አንዳንድ ጊዜ መስማት የማትፈልጉትን እውነት ይነግራችኋል። ስህተት እየሰራችሁ ከሆነ ትክክል ነህ ብሎ አያጨበጭብላችሁ። ይልቁንም በአክብሮት ይህ ነገር አይጠቅምህም፣ እዚህ ላይ ስህተት እየሰራ ነው ሊላችሁ ይችላል። በዚያ ጊዜ ሊያስቀይማችሁ ይችላል። ግን እውነተኛ ጓደኛ እንድትወዱት ብቻ አይፈልግም፣ እንድትሻሻሉ ነው የሚፈልገው። ስህተታችሁን ሲነግራችሁ ለመጥላት አታስቡ። አንዳንድ ጊዜ በእውነት የሚወዳችሁ ሰው ነው ስህተታችሁን ሊነግራችሁ የሚደፍረው። ስለዚህ ሁል ጊዜ የሚያመሰግናችሁን ሰው ብቻ አትፈልጉ። ስህተታችሁን በአክብሮት ሊነግራችሁ የሚችል ሰው ዋጋ አለው። እናንተም ለጓደኛችሁ እውነት ስትነግሩ ለመጉዳት ሳይሆን ለመጠበቅ እንደሆነ አስቡ። ሶስተኛ፣ በስኬታችሁ ከልቡ ይደሰታል። ይህ በጣም የሚገርም የጓደኝነት ፈተና ነው። ሰው ሲወድቅ ማጽናናት ቀላል ነው። ግን ያ ሰው ሲሳካለት፣ ሲያድግ፣ ሲበልጥ ወይም ከናንተ በፊት አንድ ነገር ሲያሳካ ያኔ ነው የሰው እውነተኛ ስሜት የሚታየው። እውነተኛ ጓደኛ አይቀናም፣ ከናንተም ጋር አይወዳደርም። እኔ ለምን አልቻልኩ ብሎ ስኬታችሁን አያቃልልም። ይልቁንም ከልቡ እንኳን ደስ ያለ ይላል። ምክንያቱም የእናንተ ስኬት የሱ ኪሳራ እንዳልሆነ ያውቃል። እውነተኛ ጓደኛ ስትወድቁ አይስቅም፣ ስትነሱም አይቀናም። በሁለቱም ጊዜ ከጎናችሁ ይቆማል። ስለዚህ ከጓደኛችሁ ስኬት ጋር ራሳችሁን አታወዳጁ። የሱ ስኬት የእናንተን ዕድል አይቀንስም። ከልብ ደስ በማለት ሌላውን ሰውን ስትደግፉ የእርስ በርሳችሁን ግንኙነት የበለጠ ታጠናክራላችሁ። አራተኛ፣ ሚስጥራችሁን ይጠብቃል። አንድ ሰው የልባችሁን ሚስጥር ስትነግሩት በእጁ ላይ እምነት አስረክባችኋል ማለት ነው። እውነተኛ ጓደኛ ያንን እምነት እንደ ቀላል ነገር አይመለከተውም። ሌሎች ሰዎች ስለናንተ ሲያወሩ ለሱ የነገራችሁትን ሚስጥር እንደ መዝናኛ አያቀርበውም። እሱም እኔ ያውቃለሁ ብሎ ለሌሎች ለማሳየት አይሞክርም። ምክንያቱም የተነገረው ሚስጥር የሱ ንብረት እንዳልሆነ ያውቃል፣ የናንተ ነው። እምነት ለመገንባት ዓመታት ሊፈጅ ይችላል፣ ለማፍረስ ግን አንድ ቃል ብቻ ይበቃል። ስለዚህ ሁሉንም ሚስጥር ለሁሉም ሰው አትንገሩ። እምነት የሚገባውን ሰው በጊዜና በተግባር አወቁ። እና አንድ ሰው ሚስጥራችሁን በእምነት ከነገራችሁ ለሌሎች ማውራት እንደሌለባችሁ አስታውሱ። አምስተኛ፣ እንድትሻሻሉ ይፈልጋል። ይህ የመጨረሻውና ምናልባትም ትልቁ ምልክት ነው። እውነተኛ ጓደኛ በትናንትናችሁ ላይ እንድትቆዩ አይፈልግም። ልማችሁን ይደግፋል። ስትወድቁ ያነሳችኋል፣ ስትደክሙ ያበረታታችኋል። አንድ ቀን ከሱ በላይ ስትሆኑ አይቀናም። ይህ ሰው ከኔ በላይ ሆነ ብሎ አይጠላችሁም። ይልቁንም በኩራት ይመለከታችኋል። ከመጀመሪያውም ያሳካዋል ብያችሁ ነበር ይላል። እንዲህ አይነት ሰው ካለ ጣል ጣል አታድርጉት፣ አትናቁት። ምክንያቱም እውነተኛ ጓደኛ በህይወት የሚገኝ ትልቅ ስጦታ ነው። እውነተኛ ጓደኛ ማለት እናንተ ሁል ጊዜ ከሱ በታች እንድትሆኑ የሚፈልግ ሰው አይደለም። እናንተ እንድታድጉ የሚፈልግ ሰው ነው። ስለዚህ ህልማችሁን የሚደግፍ ሰው ካለ ዋጋውን ወቁ። እናንተም ለሱ ያንን ድጋፍ ስጡት። እንግዲህ እውነተኛ ጓደኛን ከተራ የማህበራዊ ግንኙነት ሰው መለየት ትችላላችሁ። ጓደኛ ማለት ከናንተ ጋር ሁል ጊዜ የሚስቅ ሰው ብቻ አይደለም።
ጓደኛ ማለት በጨለማችሁ ጊዜ የሚቆም፣ ስትሳሳቱ የሚያርማችሁ፣ ሲሳካላችሁ ከልቡ የሚደሰት፣ ሚስጥራችሁን የሚጠብቅና እንድትሻሻሉ የሚፈልግ ሰው ነው። ስለዚህ አንድ ነገር አስታውሱ፣ ብዙ ጓደኞች መኖር አያስፈልግም። አንድ እውነተኛ ጓደኛ መኖር ብቻ በቂ ነው። እና አንድ ነገር ለራሳችሁ ጠይቁ። እኔ እውነተኛ ጓደኛ እፈልጋለሁ ብዬ ብቻ ነው የምጠይቀው ወይስ እኔ ራሴም ለሌላ ሰው እውነተኛ ጓደኛ ነኝ ብዬ? ምክንያቱም ጥሩ ጓደኛ ማግኘት ብቻ አይበቃም። ራሳችንም ለሌሎች ጥሩ ጓደኛ መሆን አለብን። አሁን የእናንተ ተራ ነው። ከነዚህ 5 ምልክቶች ውስጥ ጓደኛችሁ ለእናንተ እያደረገ ያለው የትኛው ነው? ኮሜንት ላይ ጻፉልኝ። በህይወታችሁ እውነተኛ ጓደኛ ካለ ይህን ቪዲዮ ለሱ ወይም ለሷ ሼር አድርጉላቸው። እንደነዚህ ያሉ የሳይኮሎጂ ሰልፍ ኢምፕሩቭመንት ኤንድ ሪሌሽንሺፕ ቪዲዮዎችን ለማግኘት ኖቫ ቻናልን ሳብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ራሳችሁን ጠብቁ። ሰላም።